ደንብ አድርጌ ነው የማደርግልህ። ይሄው ይታያል። እንትኑን ከኋላ ገልብጠው። ይሄው እንዲታይ አዳምጥ። ይሄው እነሆ ደግፌ ያዙት ባሪያዬ ያዕቆብ ገልብጠው ነው። እሱን እኮ አላልኩም። የብሉይና የሐዲስ ኪዳን መጽሐፍ ቅዱስ 81 የምንጠቀመው ማለት ነው። ይሄ አይታይም? ኦኬ ዓመተ ምሕረቱ መቼ ነው? ዓመተ ምሕረቱን አሳየኝ። ዓመተ ምሕረቱን አሳየኝ። በቃ ይሄው ስለምን የመጀመሪያ ዓመተ ምሕረቱ የንጽህና ሉኩን ገለጠው። ይሄው ግዕዝ ታውቃለህ? ይሄው አላውቅም። ነገርኛ አንተ ታውቃለህ እንዴ? ይሄው ለምን እነግርሃለሁ? ፈልገህ አይደል? ልታይ አይደል እንዴ? ራስህ ልታይ አይደል የፈለከው? ስለ እንትን ስለምትል ነው አይደል? አንተ አሳየኛ። እኔ ግዕዝ አላውቅም። አሳየኛ አንተ። አይ ኖ አውቀህ እንትን ማለት አለብህ። ለየጠየቅከው እኮ አውቃለሁ ብለህ ነው እሱ ጋር ያዝከው እያነበብክ ያለው። አንተ አታውቀውም። አንተ ግዕዙን አታውቀውም። ይሄ ለምን እንዴ? ጠንቅቄ አድርጌ ነው የማውቀው። ይሄ ታወቀው ነገረኛ። ታዲያ ጥያቄ ፈልገህ አይደል እንዴ እንትን ያልከው አንተ? ይሄ እኔ አሁን በትህትና በስነ ስርዓት የጠየቀኝን ጥያቄ ልመልስልህ ነው። ስለዚህ የምታውቀው አሁን አሳየኝ ያልከው አውቀዋለሁ ብለህ ነው። እኛ የምንጠቀመው ይሄንን ነው። እሺ ምንም ብለህ በሌላ መንገድ አምጣ። ስለዚህ አሁን ደግሞ አንተ ላነሳው ጥያቄ ይሄንን ነው። እነሱ በሚመልሱልን እኔ የምመልስልህ የተለያየ ነው። ስለዚህ እኔ የራሴን ዲስክራይብ አድርግልኝ ካልከኝ መልስልህ። ኢትስ ኦኬ። አይ በዛ አልስማማም የምትል ከሆነ ምንም ችግር በመልካም ነገር እንትን ችግር የለውም። አንዴ ስማኝ። ችግር የለውም። አንዴ ስማኝ። ይሄ መጽሐፍ ቅዱስ እነሆ የመረጥኩህ ባሪያዬ ብሎ የተናገረው ያዕቆብን ነው? ያው ምዕራፍ ያዕቆብን ነው ወይ እኮ ያልኩህ? አዳምጠኝ። ያው ነገ ያው እነሆ ደግፌ ያዝሁት ያመረጥኩ አይደል? መጀመሪያ እያየኸው ያው ነገ ያለው እነሆ ደግፌ ያዙት ባሪያዬ ያዕቆብ ይታያል። ደግፌ ያዙት ባሪያዬ ያዕቆብ ነፍሴ የተቀበለችው ምርጤ እስራኤልም በእርሱ ላይ መንፈሴን አድርጌአለሁ። ቤቱ የተነገረው ለያዕቆብ ነው። በጣም ጥሩ። እሺ ኦኬ